ባዮሜዲካል ኢንጂነሪንግ ስሰማ ከኤሌክትሪካል ኢንጂነሪንግ ጋር በጣም የሚገናኝ ፊልድ እንደሆነ ባዮሎጂ ላይ ያለ ኤሌክትሪካል ኢንጂነሪንግ የሚል አገላለጽም ሰምቼ ነበርና እሱ እንዴት ታየዋለህ? የነበሩ ባቾች የኛ ታላላቆች ብዙ ሰው ይመክሩ ነበር ሶፍትዌር እንዲገባ ምናምን። እኔ በዛን ጊዜ ሶፍትዌር እውቀት ብዙም ዜሮ ነበርኩኝ እና ፍላጎትም የለኝም። የሶፍትዌር የሚከብድ ስለሚመስለኝ ስለነበር መግባት አልፈልግም ነበር። ማጥናቱ እንዴት ነበረ? ቀላል ነበር ወይ ከባድ ነበር ወይ? ከከበደስ ምን አከበደው? እና እነዛን ደግሞ እንዴት አለፍካቸው? አናቶሚና በተለይ አናቶሚና ፊዚዮሎጂ በተለይ አናቶሚ ኮርስ በጣም ትንሽ ከበድ ይል ነበር። ማለት ከኢንጂነሪንግ ይወጣ ነው ማለት ሌሎች ጓደኞቻችን ሌላ ዲፓርትመንት ያሉት ሞር ኦፍ አፕሊኬሽን ላይ ሶፍትዌር መስራት ላይ ምናምን ሂሳብ ፈለጣ ላይ ምናምን በነበሩበት ሰዓት እኛ ሁለቱንም ነበር ሂሳብንም እንፈልጣለን፣ በዚህ ጋር ደግሞ እንሸመድዳለን።